የዛሬው ትምህርታችን የሚሆነው እኩልነትና የዜጎች መብት በሚል ሪና የትምህርት ቤቱን ሕግና ደንብ አለማክበር ምን እንደሚያስከትል ታውቂያለሽ አይደል? አዎ፣ ግን እኮ የሚባል ነገር የለም። ይሄን ጥቁር መጋረጃሽን አውልቂና ትምህርትሽን ትቀጥያለሽ። ካልሆነ ግን ክፍሉን ለቀሽ መውጣት ትችያለሽ። ሪና ይቅርታ አድርጉልኝና ግን መምህር እያደረጉት ያሉት ነገር በፍጹም ልክ አይደለም። እኔ ልክ አይደለም የሚያስብል ዕውቀት ከየት አመጣ እባክህ? ይቅርታ አድርጉልኝና መምህር ተዳፍሬዎት አይደል። ነገር ግን ዛሬ እኩልነትና የዜጎችን መብት ለማስተማር መጥተው የአንዲትን ሴት ክብርና መብት እዚህ ፊት ለፊታችን እየገፈፉ የማይተገበሩትን ነገር ግን ማስተማር ፌር ነው? ዝም በሉ። የማይመለከታችሁ ነገር ውስጥ አትግቡ። አርፋችሁ ትምህርታችሁን ተማሩ። የትኛው ትምህርት በአፍ የሚነገረው ወይስ እዚህ ወረቀት ላይ ያለው? ቆይ ለመሆኑ የሪና ኒቃብ ከትምህርቷ ጋር ምንድን ነው የሚያገናኘው? እውነቱን ነው። አንድ ተማሪ እኮ የሚለካው በእውቀት ነው እንጂ ባለባበሱ እኮ አይደለም። መምህር የጻፉትን ቃል በተግባር አሳዩ። ይኸውላችሁ ዛሬ ላይ የሪና ኒቃብ እንደዚህ ካሰጋቸው ነገ ላይ ወደ እናንተ መስቀል፣ ወደ እናንተ ማንነት፣ ወደ እናንተ እምነት መምጣታቸው የማይቀር ነው። ችግሩ ይሄ ከሆነ እኛ ምን እንለብሳለን? እሷ ካልገባች እኛም አንማር። አንማር። እሷ ካልገባች እኛም አንማር። ነይ ግቢ። ምንድነው? ምን ተፈጥሮ ነው? ምንድነው? ምን ሆነሽ ነው? ሌባ ነው? ኒቃቤ ወሰደው እንጂ ልበሽው። እሺ መጣሁ። ወይኔ የትንሽ ያምልጠኝ። ኒቃብሽ ወይኔ አገኘኸው? በጣም ይቅርታ፣ ሌባው ስልክሽን ይዞት ሄዷል። ኒቃብሽን ነው ያገኘሁት። አረ ዋናው ኒቃቤ ነው። ከስልኬ በላይ የኒቃቤ ዋጋ እየከፈልኩ ነው። በቃ ልበሽሽ። ይሄ ወንድሜ የኔ ኒቃብ እንደጠበቅልኝ አንተንም አላህ ይጠብቅ። አይዞሽ፣ ራስሽን ጠብቂሽ። አመሰግናለሁ። ብዙ እንዳላስጠበቅኳችሁ ተስፋ አድርጋለሁ። ሳይት ስለነበርኩ ነው። አንድ ጎረቤቴ ልጁ ከውጭ ብር ልኮለት እናንተ ጋር ቤት አሰርቶ እንደገዛ ሰማሁ እና በጥራት ሰርታችሁ እንደምታስረክቡም ነግሮኛል። ታዲያ እኔም ቤት ለመግዛት ፈልጌ ነው እናንተ ጋር መምጣቴ። ግን የሆነ ቦታ እንተዋወቃለን መሰለኝ። ፊታችሁ አዲስ አልሆነብኝም። አይ ማወቅ እንኳን አታውቂኝም። እንጃ አይመስለኝም። ለማንኛውም እናንተ የፈለጋችሁት የት ነው? እኛ የተለያዩ ቦታዎች ላይ አዲስ አበባ ውስጥ በእናንተ በአቅማችሁ የሚሆን በቃ የሳር ቤቱ ይሁንልኝ። እሺ፣ እሱን ወደደው? እሱ ላይ ተስማምቻለሁ። አዎ፣ አመሰግናለሁ። እኔም በጣም አመሰግናለሁ ቲቸር ብርሃኑ። ቲቸር ብርሃኑ ስትይ ሰማሁሽ ልበል? አዎ፣ አያስታውሱኝም? እኔ የማስተምርበት ትምህርት ቤት ተመረሻል ኦር ሌላ ቦታ እንተዋወቃለን? የዛሬ 4 ዓመት አስተምረውኛል። ሪና ነኝ። አላወቁኝም? ሪና እንዴ? ሪና ጎበዟ ተማሪ? አዎ፣ እንደውም ብዙ ጊዜ በኒቃቤ ምክንያት ከክላስ ያባሩኝ ነበር። ይህቺ ጨርቅ ነበረች የማታስማማ። ደግነቱ እኔም በእናንተ ፈተና አልወደኩም። ይሄው እንደምታየኝ አሁን ላይ ትልቅ ቦታ ደርሼ የራሴን ሪል ስቴት ኤጀንት ቢሮ ከፍቼ ልክ እንዳንተ በታማኝነት ተፈልጌ እምሰራ ታታሪ ሰራተኛ ሆኛለሁ። ይህቺ ጨርቅ ያልካት ደግሞ በፊትም አሁንም ኩራቴ፣ እምነቴ እንዲሁም ደግሞ ክብሬ ነው። አሁን ላይ ደግሞ የታማኝነቴ መታወቂያ ነው። አሁን ላይ እዚህ ደረጃ ደርሰሽ በማየቴ በጣም ደስ ብሎኛል። ጎበስ፣ በርቺ።
ትላንትና ማታ እዚህ ጋር ከጀርባ የምታዩት ፕሮግራም ላይ ተገኝቼ ነበር። ደክሞኝ ቪዲዮ አልሰራሁላችሁም። አሁን ልንገራችሁ። ይህ ፕሮግራም እንግዲህ ከጀርባ አበባ ተጠልቆላችሁ አንገታቸው ላይ የሚገቡትን የዘንድሮን የሐጅ ልዑክ የመሩትን የሐጅ ልዑኮች እንግዲህ አቀባበልና የእውቅና ፕሮግራም ነው። ይህ ልዑክ እንግዲህ በዘንድሮ የሐጅ ሰን ስርዓት ላይ ከ165 ሀገራት ጋር በመወዳደር በአንደኝነት ደረጃ የአልማዝ ሽልማት ይዞ የመጣ ልዑክ ነው። ኢትዮጵያ ከዚህ በፊት እንደምታውቁት በተደጋጋሚ በሳውዲ ሚኒስቴር ብላክሊስት ውስጥ የነበረች ሀገር ነች። ሁጃጆችን በማጉላላት ስታንዳርድ ባለማሟላት ሁጃጆችን በማሰቃየት የምትታወቅ ነች። በዚህ ምክንያት እንግዲህ የሳውዲ ሐጅ ሚኒስቴር ብላክሊስት ውስጥ ያስገባትና በተደጋጋሚ ኮታ የሚቀነስባት ነበረች። ዘንድሮ ግን ከዛ ብላክሊስት ተወንጭፋ ወጥታ እንግዲህ በዓለም ከ165 ሀገራት ጋር ተወዳድራ አንደኛ በአልማዝ ደረጃ ሽልማት ይዛ መታለች። እዚህ ጋር የምታዩትን ከጀርባ ይህን ሽልማት እንግዲህ እዚህ ጋር ወደ መድረክ እየወጡ ያሉት የሐጅ በምክትልም ፕሬዚዳንት ማድረግ የሐጅ ኃላፊው ናቸውና እሳቸው ለፕሬዚዳንቱ አስረክበዋል ማለት ነው። ትላንት ይዘውት የመጡትን የአልማዝ ሽልማት ኢትዮጵያ ባይ ዘ ዌይ የአልማዝ ሽልማቱን ከ3 ሀገራቶች ጋር ነው ሼር ያደረገችው። ኢትዮጵያ፣ ኢራቅና ማሌዥያ ናቸው። ኢራቅና ማሌዥያ ግን ሐጃቸውን የሚመሩት በመንግስት ደረጃ ነው። ተጠሪነቱ ለጠቅላይ ሚኒስትሩ የሆነ ተቋም ነው የሚመራው። ስለዚህ ሎጂስቲክሱ፣ ፋይናንሱ፣ ኤቭሪቲንግ ቀላል ነው የሚሆንላቸው በመንግስት ደረጃ ስለሆነ። የኢትዮጵያ ግን በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስር ባለ አንድ ሐጅ ዲፓርትመንት በሚባል ዲፓርትመንት የሚመራ ነው። ሰው በእኛ በዲፓርትመንት የመራ ነው። እነሱ በአገር ደረጃ የመሩትን እኩል ደረጃ መቀዳጀት ችለናል ማለት ነው ይህን የአልማዝ ሽልማት። ለማንኛውም የዘንድሮ የሐጅ ልዑክ ራሱም ላይ ሆነ ቀጣይ ለሚመጣው የሐጅ ልዑክም ስታንዳርድ ሴት አድርጓል። በትላንትናው ለጦር በዘንድሮ የሐጅ እንቅስቃሴ ስታንዳርድ ሴት አድርጓል። ከዚህ በኋላ ኢትዮጵያ ከአልማዝ መውረድ አትችልም። ምክንያቱም ስታንዳርድ ሴት ተደርጓል። አይደለም ከአልማዝና ይሄ ወደ ድሮ ብላክሊስት መመለስ ይቅርና ወደ ወርቅ እንኳን ከወረደች መስራት ስላልቻሉ ሳይሆን መስራት ስላልፈለጉ ነው ተብሎ ነው የሚወሰደው። ምክንያቱም የዘንድሮ የሐጅ ልዑክ መስራት እንደሚቻል አሳይቷል። መስራት ተችሎ ከብላክሊስት ተወርውሮ ዳይመንድ ማምጣት እንደሚቻል አሳይቷል። ስለዚህ ከዚህ በኋላ መውረድ ወደ ወርቅ እንኳን መውረድ የማይጠበቅ ነው ማለት ነው። ለማንኛውም ደረጃን ኦር ሬከርድን ከማግኘት ይልቅ አስጠብቆ መቆየት ይከብዳልና አስጠብቆ እንዲቆዩ አሁንም ጥሪያችን እናቀርባለን። በቀጣይ ደግሞ እንግዲህ እኛም አላህ ብሎ እኛ ራሳችን ሄደን የነዚህን ሰዎች ጸደይ ስራ በአካል የምናይ ይሆናል ብለን ተስፋ እናደርጋለን ማለት ነው። ማሰላም